መርፌ ልብስ ሰፍቶ ያለብሳል፣ እሱ ግን ራቁትን ይቀራል። ወንዶች የወንዶችን ትርጓሜ እንደዛ ነው። ወንድ ይሰጣል እንጂ አይቀበልም። ወንዶች ደማቸውን አፍስሶ ስልጣኔን ይመሰረታሉ። ወንዶች አደጋ ላይ የራሳቸውን የቤተሰብ ደህንነትን ይሰጣሉ። ትክክለኛው ወንድ ያ ክር መርፌ ልብሱ ሰፍቶ ያለብሳል፣ ነገር ግን እሱ ራቁቱን ይቀራል። የወንዶችም ትርጓሜ እንደዛ ነው። ወንድ ይሰጣል እንጂ አይቀበልም። ወንዶች ደማቸውን አፍስሶ ስልጣኔን ይመሰረታሉ። ወንዶች አደጋ ላይ የራስን ጥለው የቤተሰብ ደህንነትን ይሰጣል። ትክክለኛው ወንድ እንደዚህ አፍተቃጥሎ ለቤተሰቡ ብርሃንን ይሰጣል። ትክክለኛው አባት፣ ትክክለኛው ወንድ፣ ትክክለኛው ንጉሥ ይሰጣል እንጂ አይቀበልም። የሚቀርብ ነገሮች ይኖራሉ። ለዛሬው ይቆሙ፣ ነገ ይደርሳል። እኔ አሁን ማጣት አልፈራም። ከዜሮ መጀመር። ዜሮ ደግሞ ብሩ አይደለም የሚከብደን፣ ሰው ነው የሚከብደን። ኃይለኛ ሰዎች የሚባሉት ብዙ ጊዜ ሀሳባቸውን የሚያራምዱ ሰዎች ናቸው። እኔ ይችላሉ ብል ከፈጣሪ ቀጥሎ የራስን ይመን። ይሄ እኮ ትዕቢት አይደለም። ይሄ እኮ አጉል መወጣጠር አይደለም። ሞር ስቃይን ያየ ሰው፣ ሞር ችግርን ያወቀ ሰው መለወጥ ሲጀምር አታገኙ። ያራዳ ልጅ ትርፉ ወርቅ ነው ይላል።